ሰውነቷ ምናምን ለካ እነዚህ ሰዎች ስሟን እያጠፉ ነው ለገንዘብ ለሽቀላ ብሎ ያ እንደዛ እንዲታዘቧቸው እንድታደርጉልኝ ነው ማርያም የምፈልገው። ያ ነው ምኞቴ። በቃ ይሄንን አስረግጬ የምነግራችሁ አይውሽ በደንብ ኢቨን ራሱ እንደዚህ በቃ በጣም ግልጥ ያለ ልብስ ለብስ ነበር። ግልጥ ያለ ልብስ ለብሰ ምን የመሰለ ደረቶቼ ላይ ያሉት ወንበዴዎቼ ራሱ ምን ያህል የሚያማምሩ እንደነበር ብትፖስ ለካ ቤታየችን የመሰለ ሰውነት ነው እዚህ ቲክቶክ ላይ አደንዝዘናት በአንድ አመት ውስጥ ያወፈርናት ብላችሁ ራሳችሁ እንደው ማሪን ብላችሁ እንድትመጡ ነው ማደርጋችሁ። መቤቴን እግዚአብሔር እንደው በፖስት ሰጡትኝ ወይ እንዴ እኔ ምኞቴ ነው። አረ በእናትህ ካንቺ ሀኑ እውነቱን ተናገሪ። አይሽ ይሄን ነው እኮ ማህይም ነሽ እኮ ምልሽ ማህይም ናችሁ እኮ ምላችሁ ለዚህ ነው። አይሽ ሰው አንድ ሰው ቤታ እንዲያደረገች አይሽ ብሎ ሲመጣ ቤታ እንደዚህ ሆነች ቤታ እንዲያደረገች እስኪ አምጪ ፕሩቭ አምጪ እስኪ ማሳመኛ አምጪ መረጃ። ባሁን ባለፈው ቴቴ የሰርጀሪ ስትሰሪበት ያለው ቪዲዮ አለ ፎቶ አለ ተይዘሻል ቶሎ ብለሽ ተናገሪ ያለበዛ ፎቶን እንለቀዋለን ይላል። ለምን አልለቀቀውም ካለው ገብቷችኋል አይደለ? መረጃ አለን የሆነ ነገርም የሰው ቪዲዮ እኔ ብለቀውስ ነው ምላችሁ መብቴ እኮ ነው። እኔም ለቅቄ ኮንኩ ደግ አደረኩኝ። ላይቭ ላይ አይደለ ተቀምጣችሁ የነበረው ምን ታዲያ ምን አስጨነቃችሁ? ምን አሳፈራችሁ? እኛን ላይቭ ላይ ሪከርድ ስናደርግ ስንሳደብ ስንጮ ስናለቅስ ትፖስቱን የለ እንዴ? ላይቭ ላይ ናችሁ እኮ በውስጡ ያደረጋችሁ ላይቭ ላይ ወጣችሁ ስትሳሳቁ ስትጫወቱ የነበር አይደል? እናሱስ ቢፖስት ፖስቹስ ከሆነ ምን ይደንቃል? ከላይ የመጣ ነገር አለ አደባባይ ላይ ህዝብ እንዲያያችሁ አይደል? እና ባደርገው ምንድነው የሚደንቀው ታዲያ? አርጌውን ከሆነ ደግ አደረኩ ነው የምላችሁ። አካክ ህዝብ እንዲያያችሁ ወጣችሁ እንደፈለጋችሁ ስትሆን የነበራችሁ ሰዎች አልሆን ሲላችሁ እኔን ለመጣል ቤታ እንደዚህ ለቃ ቤታ እንደዚህ ደግ አደረኩ ነው ብላችሁ እኔ እንኳን አደረኩ ቁና ሳሙላ ናውጣ አንተ ያቺ ቤቲ ግርማ ራሱ አስፈራራችኝ ብላለች። ማንን? እኔን አትልም። ቤቲ ግርማ የምን ማስፈራራት ነው? እኔን ነው የምትለው? እኔን አትልም። ጋይስ ቤቲ ግርማ አትለየው። ምን አነካክቶነ? አይታሽ ማለች እኮ ምንም ማያመጡ የሚያደርጉትን ቀን እንዴ ደግሞ ቤታ ናት ይላሉ። አስባችሁታል? እኔ አሁን እኔ ቤታ በክርስቶስ ስም ያ ምንድነው የስንት አመት ነው ያሉት? የ5 አመት ነው ያሉት። የ5 አመት ነገር አስቀምጬ ቁጭ አረጌ አንድ ቀን እናቴ ስራም አላጣው። ኤኒዌይስ ምንድነው ሉባባ የፖስተችው ማሪ? ምንድነው ሉባባ እንዴ? እኔ እኮ ከምንድነው ከፖስተታችሁ እኮ አንስቼ ነው እኮ ስቶሪ ለዛው ምን እኮ አክብሬ ነው እኮ ፊታቸውን ቆርጬ እኮ ነው። እናንተ እኛም ባለጌ አትበሉ፣ እናንተም ባለጌ ነበራችሁ በወቅቱ እንደኛ ጨዋንን አትበሉ ብዬ ከፖስተታችሁ አንስቼ ስቶሪ ላይ አድርጌያለሁ። ሰዋት ላይክ ምን ይፈጠር ታዲያ? እናንተ ስትለቁትኝ ምንም ያልሆናችሁ እኔ ስቶሪ ላይ እና የኔ ማር የኔ ኬክ ልላችሁ ነው። አንተ ነሽ ቆሻሻን አውጣ ተንጠልጥለው ወጫል። የኔ ማር የኔ ኬክ እኔ በጣም የሚገርመኝ ከተጣላችሁት ሰው ጋር የተጣላችሁትን ሰው እኮ የኔ ማር የኔ ኬክ እንደውም ምን ያልተናገርኩም እንደውም ምን ያልሄድኩበትም። እኔ ደግሞ በሄድበት አውቀዋለሁ እንዴት እንደሚሄድበት። እና ታዲያ ተፖስቶ አግኝቼ ነው እንዴ እኔም ባደርገው ደግ አደረኩሽ። እኔ ነኝ ያደረኩት። ሰው ዋት ላይክ ለምንድን ነው ደጋግማችሁ የምጠይቁኝ? ደግ አደረኩ አልኳችሁ እንዴ ደግ አደረኩኝ ላይክ ምንድን ነው? እሺ ልትበላይ ነው ስጋዬን ቀቅለ ትበላል። ደግ አደረኩ ደግ አደረኩኝ
ደግ አደረግኩ። እሺ ምንድነው? ምን ሊፈጠር ነው? ያልገባኝ ነገር አልገባኝም። እናት ሊያጋ ለምን ሄድሽ ብላ ቤቲ ግርማ አልገባኝም። አልገባኝም። ቤቲ ግርማ አትልም። ከትናንት ወዲያ ከ2 ቀን ነው ከ3 ቀን በፊት ስልክ ተደዋውለናል ዕቃ እንድታመጣልኝ ዝቤ ባንድም ጅንጅብል እንዳስም አይገርማችሁ? ግግም ብሎ ቀን አለ ወቅት አለ። እንደጋ አደረግኩ ነው ምላችሁ። እኔ የምለው በውስጥ ነው እንዴ እንትን ስትሉ የነበረው አደባባይ አይደል እንዴ? የአደባባይ ምስጢር ለምን እንትን አወጣው ለምን እንትን አወጣው ይባላል እንዴ? እኮ የአደባባይ ምስጢራችሁ እኮ ነው። ምንም ዓለም የሚያውቀው ነገር ነው። አልገባኝም ጋይስ። ቤቲ ግርማ ምንድን ነው? ቤቲ ግርማ እኮ አልገባኝም። ቆይ ሼር ላድርግላት። ምንድን ነው ስለ ቤቲ ግርማ? ቆይ አንዴ በዚህ ሰዓት ካለች እንዴ አልገባኝም። ቆይ ሼር ላድርግላት። ቤቲ ግርማ ናት እንደዛ የምትለው። ላይክ ቤቲ ግርማ ባለፈው በርበሬ ሽሮ ምናምን የላከችልኝ እናት አማራ የአንቺ ፊት ነው አማራ። የኔ ቆንጆ እንደውም ፊት ሲያስፈራ ማዘር ተው። አሁን በዚህ ሰዓት ጠዋት አትሄዱም? አልገባኝም። ምን ማለት ነው? ማለቴ እኔ ቤቲ ግርማ እስኪ ያው ፊት ለፊቴ ትምጣና እኔ ማንጋ ሄደሻል ብዬ ከጠየቅኳትኝ እስኪ ትምጣና እንትን ትበል ታውራ እስኪ እስከነ መረጃዋ። እኔ መጨረሻ ቀን ቤቲ ግርማን እኮ ያወራኋት እኮ በእንትን ነው። እቃ ከ2 ቀን በፊት ታስታውሳላችሁ? ላይቭ ላይ ከሮሚ ጋር እያወራው ከኢትዮጵያ እቃ እንድታመጣልኝ ልብስ ምናምን ከቻልሽ አምጪልኝ ብያት፣ ከዛ ላይቭ ላይ ነበርኩኝ። ቆይ እደውልልሻለሁ አልኳት። ደወለች። አላየሁትኝም፣ አላነሳው ነበር። እንደውም ደውላለሁ ብዬ ረሳሁትኝ። አልገባኛ ወይ? አጻጻፋችሁ ሙሉ ግጥም አድርጋችሁ ጻፉ። ከሰው ጋር ሄጄ የተሳደብኩት ምናምን እስኪው ቤቲ ግርማ ትምጣና ትናገራ። ቤቲ ግርማ ትምጣ። እሷ እንደዛ ብላ ከሆነ ያኔ እኔ ነኝ የማውቀው። ከዛ በተረፈ ግን አልሰማዋትም። ጠይቃታለሁ ደውዬ እኔ ያልኩበትን ታምጣ። ስቶሪያ ላይ ሰው ለቋትኝ ሄጄ የሰደብኳትን እስከ ሰው ጋር ተገናኘች ብያልኳትን እስኪ አምጥታ ታሳይ መጀመሪያ። እኔ አልልም እንደዛ። አንዲት ልጅ ናት እኔን ቤታዬ እኔ ማር ወድሻለሁ ገረመኔ ቅብጥሴ በውስጥ የምናወራ ልጅ ምናምን ነገር ነበረች ማለት ነው። እና ለአንድ ሰው ሳይል ይዛ በአሽሙር ስታወራ ሳያትኝ በውስጥ ሄጄ እንዴ ማቃት ሰው ስለሆነ ይጠይቂያታለሁ። ምንድን ነው ላይክ አንቺ ለሴቶች የምትቆሚ ነሽ። እኔ በዛ ልክ እንትን ስባል ምንም ያላልሽ ሴትዮ ዛሬ ግን እኔ ልክ ከሰው ጋር ስጣላ ለአንዱ ቆመሽ እንትንት ያለሽ ይሄ ስህተት ነው ምናምን በእኔ መሰለኝ። ግን መብትሽ ነው። ያው ስሜን ስላላነሳሽ ስሜን ስላልጠራሽ በአሽሙር ስለሆነ አልናገርሽም እንደፈለግሽ አድርጊ ብያታለሁኝ። አንዲቷ ልጅ ነው። እሷም ደግሞ ፎሎ ስለምንደራረግ ስለምንተዋወቅ ፖስት የተደረገውን አሽሙር አይቼ ነው የመለስኩትኝ። ከዛ በተረፈ ቤቲ ስቶሪ ላይ ተደረሽ ገረመኔ ስቶሪ ላይ ጊዜ ስራም አላጣው። እኔ እንደዛ ምለው አይ ማንንም አያጣላም። እነዚህ እኮ ሴተኛ አዳሪዎች ናቸው እኮ እንደዚህ የሚያነካኩት ሰውን እኮ። ይሄ እኮ ስራቸው እኮ ነው የሚባሉት እኮ ወዶ አይደለም እኮ። ይሄ እኮ በደንብ ያስታውቃል። ስትሬት መንገድ ላይ የሚሰሩ ሰዎች ናቸው እኮ እንደዚህ የሚያደርጉትኝ። ቀንና ማታ እንትና ጋር ከእንትና እንዲህ ብላ ጓደኞችሽ እንዲህ ቀንተው ብለው ጓደኞች እስኪ አንድ እኔ በጣም የቀረብኳ ጓደኛ አንድ ጓደኛ ናት ሶሻል ሚዲያ ላይ አይደል? በጣም የቀረብኳት እኔ ሌላ ጓደኛ የለኝም። ማለት ጓደኛ የላችሁ የምስላችሁ አሁን ጓደኛ አለኝ። ግን ላይክ በሰዓቱ ግን ላይቭ ላይ እንደ ጓደኛ ምንጫወተው ምናምን የነበረው ሁላችሁ የምታውቋት አንድ እሷ ናት። እሷም ደግሞ አንድ ቀን ስለኔ ወጣ መጥፎ ነገር ተናግራ አታውቅም። እኔ ሞተቼ ተናግሬ አላውቅም። ቃል ተስማማንም፣ ተለያየን፣ አለቀ፣ ዘጋን።